የአማራነት ትግል እንዴት ነበር የተጀመረው? ትግል እንጀምር ዘንድ ያስገደዱን አበይት ጉዳዮችስ ምን ነበሩ? ትግሉን ስንጀምር አብሮን የነበሩ በርካታ በሳል ሰዎች ዛሬ ላይ ከኛ ርቀው የተቀመጡበት ዋና ምክንያት ምን ይሆን? የአማራ ብሔርተኝነት ከቀን ወደ ቀን በራሱ የአማራ ብሔርተኛ ነኝ በሚለው ኃይል ጥያቄ ውስጥ እየገባ ነው። የዚህ ምክንያቱ ምን ይሆን? ከአብሮነት ይልቅ ተነጣይነትን የመምረጡ አባዜ እንዴት ተጀመረ? ትግልና ልማታዊ ስራዎችስ ምንና ምን ናቸው? እኛነታችን ከኢትዮጵያዊነት አንጻር፣ እኛነታችን ከአፍሪካዊነት አንጻር፣ እኛነታችን ከዓለም አቀፉ የፖለቲካ አስተላለፍና አረዳድ አንጻር እንዴት ይታያል? የሚሉትን በርካታ ጉዳዮች መሬት ላይ ካለው ተጨባጭ የፖለቲካ ፍሰት ጋር በማገናኘት በጉዳዩ ላይ ሰፊ ግንዛቤ ካላቸው ግለሰቦችና ምሁራን ጋር የተለያዩ ፕሮግራሞች እናዘጋጃለን። መልካም ጊዜ ከተከዜ ፖድካስት ጋር